ሔዋን ከአዳም ስለተገኘች ሔዋን ጎደሎ እንደማትባል ክርስቶስ ከመቤታችን ያላባት ሲወለድ ሰው ሲሆን ባህሪው ጎደለበት አያሰኝም። ፍጹም ድንግል ናት ስንል ድንግልናዋ በእናትነት እንዳልጠፋ፣ ፍጹም እናት ናት ስንል እናትነቷ በድንግልና እንዳልተለወጠ፣ ክርስቶስ ፍጹም አምላክ ነው ስንል ሰውነቱ በአምላክነት አልተለወጠም። ርስትን ለመናገር በስጋው ታመመ ለማለት ተዋህደ ይቀድማል። ሩቅ መለኮትን ታመመ እንዳንለው የሚታመምበት የለው። የእግዚአብሔር ባህሪ ርቀት ነው። ምልአት፣ ስፋት፣ አይወሰኔነት፣ አለመመርመር፣ ሁሉን መቻል፣ ካህሌ ሁሉ መሆን፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ብለን የምናስተምረው ትምህርት አለ። ከስጋ ጋር ተዋሃደ ነው እንጂ ያለው ከድንግል ማርያም ሲወለድ ሕይወቱ ጀመረ አላል። ፍጹም አምላክ ፍጹም ሰው ብለን ደግሞ የምናስተምረው ትምህርት አለ። አዋቂ መለኮት ከስጋ ጋር ስለተዋሃደ ስጋ አልዓዛርን የተቀበራችሁት ሲል የፈቃድ ነው ማለት ነው። አንዳንድ ሰዎች እዚህ ጉዳይ ላይ ተደጋጋሚ ጥያቄ ሲያነሱ ይስተዋላል። እንደ አባቱ ብንሄድ አምላክነቱን እናገኛለን፣ እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። በተዋህዶ የምናስተምረውን ትምህርት መልሰን ፍጹም አምላክ ፍጹም ሰው ነን ብለን ስንናገር ፍጹም አምላክ ነው ወይስ ፍጹም ሰው የሚለውን ጥያቄ ያነሳሉ። ወደ ሰውነት ያልተለወጠ ልጅ አላት፣ ወደ አምላክነትም ያልተለወጠ ልጅ አላት። ሰውም አምላክም የሆነ ልጅ አለ። ይሄ እንዴት ይመለከቱታል? ክርስቶስ የመላእክት ርቀታቸው ነው። ክርስቶስ የመላእክት ኃይላቸው ነው። ክርስቶስ የመላእክት ገዣቸው ነው። አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር። ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም።